ሶ አካውንት ውስጥ እያንዳንዱ ባላንስሽ አንቺ ኤዲት ማድረግ አትችይም። መጀመሪያ ያስገባሽው ባላንስ ራሱን አውቶማቲካሊ ኤዲት ማድረግ የሚችለው እና ምን ታደርጊያለሽ ግን ከአንደኛው ባንክ ወደ ሌላኛ ለምሳሌ ከአቢሲኒያ ወደ ንግድ ባንክ ካሳለፍሽ ግን እንደታደርጊው ለምሳሌ ከሽያጭ ወይም ከግዢ ወይም ለውጭ ካመጣሽው እዛ ጋር ስላለ እዛው ላይ ኤዲት ማድረግ ትችያለሽ፣ እዛው ላይ መስራት ትችያለሽ። ግን ከአቢሲኒያ ወደ ቴሌብር ወደ ሌላ ባንክ ትራንስፈር ካደረግሽ ወይም ደግሞ ካሽ የነበረሽን ወደ ባንክ አስገባሽ ምን ታደርጊያለሽ የሚለው ጥያቄ ደግሞ አለ። ሶ እዚህኛው ይላኩ የሚለው ይመጣል ማለት ነው። ሶ ከየትኛው አካውንት ወደ የትኛው አካውንት ለምሳሌ ከዚህኛው ከንግድ ባንክ ወደ የትኛው ወደ አቢሲኒያ ደረሰኝ ካለን ደረሰኝ ታስገቢያለሽ። ከሌለሽ ግን ጀስት እንትን ታዩና ለምሳሌ 200,000 ትራንስፈር ካረግሽ ለምሳሌ መጀመሪያ ላሳይሽ እና አየሽው ንግድ ባንክ 750,000 ያለን ይሄኛው 208,000 ያለን። ሶ ይሄኛው ይላኩ የሚለውን ገባና እዚህ ጋር ከአካውንት ከዚህኛው ወደዚህኛው እዚህ ጋር ባላንሱ ያሳይሻል። አክቹሊ 750,000 ያለሽ 208,000 ያለሽ ለምሳሌ 250,000 ትራንስፈር ካረግሽ መዝግብ የምትይ ከሆነ ይሄኛው መግለጫ የሚለው ደግሞ ጀስት ለደንበኛ መክፈያ ምናምን ብለሽ የፈለግሽውን መጻፍ ትችያለሽ። ይሄኛው መዝግብ ብትዩ ጀስት ትራንስፈር ያደርገዋል ማለት ነው። ሶ 750,000 ነበር አይደል? ይሄኛው ቱ አዘር ባንክ አቢሲኒያ ያሳለፍ ነው። እዚህ ጋር ይሽ ቱ አዘር ባንክ 250,000 ያሳለፍ ነው። እዚህ ጋር 500,000 ይቀራል። ይሄኛው ደግሞ 208,000 ነበር አይደል? ሶ 458,000 ይሆናል ይሄኛው ማለት ነው። ከዛ እዚህ ጋር ሊስቱ ውስጥ ስትመጪ ደግሞ ጀስት ይሄኛው የሚያሳይሽ ቶታል አማውንት ሁሉም ባንኮች ላይ ያለው ቶታል አማውንት እዚህ ጋር ያሳይሻል። ሶ 973,000 ያለሽ ነው የሚልሽ። ከዛ ይሄኛው መተሽ ደግሞ ጀስት ባንኮች እዚህ ጋር አሉ። ለምሳሌ ንግድ ባንክ ከሆነ 500,000 እዚህ ጋር 4-5 ንግድ ባንክ ቢኖርሽ ኖሮ ጠቅላላ ተዘግቶ ታዲያ ንግድ ባንክ ውስጥ እዚህ ጋር ስንት እንዳለሽ እዚህ ጋር ያሳይሽ ነበር። ለምሳሌ አቢሲኒያ ያሳይሻል። ከዛ በካሽም ያሳይሻል። እዚህ ጋር ቶታሊ እዚህ ጋር ከፈለግሽ ደግሞ ጀስት ይሄኛው ኦልድ እና ሰርች ማድረግ ትችያለሽ። እዚህ ጋር እንደፈለግሽ ማለት ነው። ይሄኛውን ፕሪንት ማድረግ ትችያለሽ። አካውንቶችሽን ቪው ማድረግ ትችያለሽ። ወደ አንድ አካውንት እንግባ። ለምሳሌ ወደዚህኛው አካውንት እንግባ። እዚህኛው ጋር ስንገባ የአንድ ባንክን እያንዳንዱ ትራንዛክሽን ነው የሚያሳይ። መጀመሪያ አካውንት ከከፈት ነው እስከ መጨረሻ እያንዳንዱ ትራንዛክሽን ነው የሚያሳይ። ለምሳሌ መጀመሪያ ይሄኛው አይደለ ደመቀ ስንት ነበር? መጀመሪያ አካውንቱ ስንከፍተው 250,000 ነበሩ። ከዛ ከደመቀ እዚህ ጋር ፔይድ ፍሮም ይለዋል። ከማን ነው የተቀበልነው? ከደመቀ ምን ሽያጭ ላይ ስንት ነው የተቀበልነው? 500,000 የተቀበልነው ስንት ሆነ? 250,000 ነበር 750,000 ሆነ። ከዛ በኋላ ለምን ቀነሰ? ወደ አዘር ባንክ አሳለፍ ስንት 250,000 ሶ የበፊት 750,000 ነበር። ከዛ 250,000 እናሳለፍ ስንት ሆነ? 500,000 ሆነ ማለት ነው። ሶ ቶታል ባንክ ንግድ ባንክ ውስጥ ያለን 500,000 ቦሌ ብራንች አለ እዚህ ጋር ያሳይሻል። ከዛ ይሄኛው እዚህኛው ላይ ፕሪንት ማድረግ ትችያለሽ ማለት ነው። ያንዳንዱ ይሄኛው ከባንክ አውጥተሽ ደረሰኝ እንደምታሳይ ሁሉ እዚህ ጋር አውጥተሽ ደረሰኝ ማሳየት ትችያለሽ ማለት ነው። ከባንክ ትራንዛክሽን ጋር እዚህ ጋር ከነ ቢፎር እና አፍተር ባላንሱ እዚህ ጋር ቢፎር ባላንሱ ከዛ ማለት እንደሆነ አፍተር ባላንሱ ይሄኛው በትክክለኛ ከሞላሽ ነው በትክክለኛ ከሰራሽ ባንክ ሄደሽ ከምታወጪው ትራንዛክሽን አንድ አይነት ያሳይሻል ማለት ነው። የባንኮቹ ለማን እንደከፈልሽ ከማን እንደመጣ ያሳይሻል። ይሄኛው ግን በደንብ በዲቴል አድርጎ ያሳይሻል ማለት ነው።